ክርስቶስ አብዝቶ ይባርካችሁ። ስፍራ ላይ የመጣችሁትን ሁሉ እግዚአብሔር ያክብራችሁ፣ ለጸጋው ያንቆጥቆጣችሁ። በጣም ትልቅ ዋጋ ከፍላችሁ የመጣችሁት እግዚአብሔር ያክብራችሁ። እንደ እምነታችሁ ደግሞ ይሆናል። ተባረኩልኝ። ሰሞኑን በአንድ ሀሳብ ላይ እየተነጋገረን ነበርና የእግዚአብሔርን ስጦታ ስለ ማከታተል በሚል የጀመርነው ሀሳብ አለ እና ዛሬም የምንቀጥል ነው የሚሆነው። ይህንን መነሻ አድርገን እየተነጋገርን ያለነው በሁለተኛ ጢሞቴዎስ መጽሐፍ ላይ ምዕራፍ 1 ከ5-7 ያለው የጌታን ቃል ስንነጋገር የነበር ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ከ5-7 እንዲህ ይላል። በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎቤድ በእናትህ በወንቄ ነበረባቸው፣ አንተም ደግሞ እንዳለ ምን አድርጌያለሁ? ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ ምን አደርግሃለሁ? አሳስብሃለሁ። እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ ምን አላደረገንም? አልሰጠንም ይላል። እንግዲህ ሐዋርያው እዚህ ጋር በግልጽ ሁኔታ ጢሞቴዎስን ከእግዚአብሔር የተቀበለውንና ከእግዚአብሔር ያልተቀበለውን ነገር ለይቶ ነው ያየለት። በመሰረቱ ይሄ በጣም ትልቅ መንፈሳዊ መረዳት። አንድ ሰው መንፈሳዊ ነገር ተረዳ የሚያስብለው ከእግዚአብሔር የተቀበለውንና ከእግዚአብሔር ያልተቀበለውን ምን ሲያደርገው? ሲለየው። አንዳንዴ ከእግዚአብሔር ያልተቀበልነውን ነገር ከእግዚአብሔር እንደተቀበልን ምንቆጥር ከሆነ እዛ ጋር ምን ይፈጠራል? አስቸጋሪ ነገር ይፈጠራል። ብዙ ጊዜ ሰዎች ከእግዚአብሔር ያልሆነውን ከእግዚአብሔር እንደሆነ አድርገው ከቆጠሩ በዚህ አቆጣጠር ውስጥ የሚሰራው ማን ነው? ጠላት ነው የሚሰራው። ምክንያቱም እግዚአብሔር የሚሰራው እሱ በሰጠን ነገር። ሐዋርያውም የሚያወራው እግዚአብሔር የምን መንፈስ አልሰጠንም? በቃ የፍርሃት መንፈስ አልሰጠንም። ምናልባት እግዚአብሔር እሱን የምንፈራበት፣ እሱን የምናመልክበት፣ እሱን የምናከብርበት የእግዚአብሔር መንፈስ ያርፍበታል ከሚለው ነገር አንዱ ይሄ ነው። ከእግዚአብሔር ዘንድ የሆነ የፍርሃት መንፈስ እግዚአብሔርን ብቻ ነው የምንፈራበት እንጂ ሌላን ነገር ምን አንልበት አንፈራበት። እዚህ ጋርም ደግሞ ሐዋርያው ጳውሎስ የሚያወራው በትክክለኛ ሁኔታ ይሄ ከእግዚአብሔር ስላልሆነው አንድ የፍርሃት መንፈስ አለና ግን አንድ የዘረዘረለት ነገር ምንድነው? በዚያም ባነበብኩላችሁ ክፍል ውስጥ 3 ጊዜ በተደጋጋሚ ባንተ ውስጥ ባንተ ውስጥ ባንተ ውስጥ የሚለው ነገር አለ ጳውሎስ ለጢሞቴዎስ። እዚህ ላይ የምናየው ምንድነው? ሐዋርያው ጳውሎስ ጢሞቴዎስን በደንብ አድርጎ በሱ ውስጥ ያለውን ነገር በትክክል ምን አድርጎለታል? ተመልክቶለታል። በትክክል በሱ ውስጥ ያለውን ነገር አይቶታል ማለት ነው። ስለዚህ ስላየው ነው የሚደጋግምለት። ስለዚህ ባንተ ውስጥ ያየሁት ነገር ምንድነው ነው የሚለው? ከአያትህ እንደገና ከእናትህ መሰረት አድርጎ የመጣ ግብዝነት የሌለበት ምን እምነትን ባንተ ውስጥ አይቻለሁ። ስለዚህ በጢሞቴዎስ ውስጥ ከእግዚአብሔር ዘንድ የሆነ ምንን አይቷል ማለት ነው? እምነትን አይቷል። ከእግዚአብሔር ዘንድ የሆነ እምነትን አይቷል። እንደገና መጽሐፍ ቅዱሳችን ሲያወራ ደግሞ እምነትን ብቻ አይደለም፣ እንደገና ያየው ምንድን ነው ያየው? ኃይልንም ተመልክቷል። ከእግዚአብሔር ዘንድ ስለተቀበለው ኃይልም አይቶበታል። የእግዚአብሔርን ኃይል አይቶበታል። እንደገና ደግሞ የተመለከተበት ምንድነው? የፍቅርን መንፈስ ምን ብሎበታል? አይቶበታል። ስለዚህ ይሄ ያየበትን ነገር ነው ምን የሚያደርግለት ነው? የሚያቀጣጥልለት። ምክንያቱም ከእግዚአብሔር የሆነ ነገር በባህሪው ምን ይፈልጋል ብለን ብንል ከእግዚአብሔር የሆነ ነገር መንቀጣጠልን የሚፈልግ። በነገራችን ላይ የእግዚአብሔር ነገር ዕለት ዕለት ምን የሚል ነው? የሚጨምርና የሚበዛ ነው። ለምሳሌ ጌታ ኢየሱስ ምን አለ? እኔ ሕይወት እንዲሆንላችሁ መጣሁ፣ ምንም እንዲያደርግላችሁ እንዲበዛላችሁ። ከእግዚአብሔር የሆነ ነገር በባህሪው ምን የሚል ነው? የሚበዛና የሚጨምር ነው። እንዲያው
የእግዚአብሔር ነገር ራሱ በተፈጥሮም በባህሪው ዘላለማዊ ነው። የሚያልቅም አይደለም፣ የሚለመድም አይደለም፣ የሚሰለችም አይደለም። የእግዚአብሔር ነገር በጣም የሚጣፍጥ ነው፣ የማያልቅ ነው፣ ዕለት ዕለት የሚጨምር ነው። የእግዚአብሔር ስጦታ ለአንድ ሰከንድ እንኳን የምንለምደው አይደለም። እምነት አይለመድም። የእግዚአብሔር ኃይል አይለመድም፣ የሚጠገብም አይደለም። እንደውም እየጨመረ 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 ነው የሚመጣው። የገባንበት የክርስትና ሕይወት የሙላት ሕይወት ነው፣ የመጨመር ሕይወት ነው። ሐዋርያውም ደግሞ በጢሞቴዎስ ውስጥ ያየውን ነገር ምን ማድረግ እፈልጋለሁ አለ። የሆነ አመድ ስለለበሰ፣ የሆነ ፍርሃት ስለለበሰ፣ የሆነ ጨለማ ስለለበሰ፣ የሆነ ሃይማኖት ስለለበሰ፣ የሆነ ጊዜያዊ ነገር ስለሸፈነው ኖ በአንተ ውስጥ ያለው ነገር እንዲቀበር አልፈልግም አለ። በአንተ ውስጥ ያለው ነገር እንዲሸፈን አልፈልግም አለ። እግዚአብሔር የሰጠህን ስጦታ በእግዚአብሔር መንገድ ማራገብ እፈልጋለሁ። የእግዚአብሔርን ነገር ማቀጣጠል እፈልጋለሁ። ዛሬም እግዚአብሔር በእኛ ውስጥ ያስቀመጠው ነገር እንዲቀጣጠል እግዚአብሔር አገልጋዮችን ሰጥቶናል። አገልጋዮች ስራቸው ማቀጣጠል ነው። አሜን ነው ወይ? አገልጋይ ስራው ማዳፈን አይደለም። ለማዳፈን የተሰማራ ሊኖር ይችላል። እግዚአብሔር ግን ቅባትን ሲሰጠን፣ ጸጋን ሲሰጠን ግን በውስጣችን ያለው ነገር እንዲቀጣጠል። ስለዚህ ዛሬ ናፍቆቴ በምትሰሙኝ በእናንተ ውስጥ እግዚአብሔር ያስቀመጠው ጸጋ እንዲነሳሳ ነው። ይህ ጸጋ እንዲቀጣጠል ነው። ይህ ጸጋ እንዲነድ ነው። በነገራችን ላይ የእግዚአብሔር ጸጋ በውስጣችን እየታፈነ በመጣ ቁጥር ጠላት የመስራት አቅም አለ። ነገር ግን በውስጣችን ያለው የእግዚአብሔር ስጦታ ግን የሚቀጣጠል ከሆነ ጠላት ይመታል። ለዚህ ነው ጠላት የእግዚአብሔር ነገር በውስጣችን እንዲቀጣጠል አይፈልግም። የቀዘቀዘ ሕይወት ባለበት አጋንንት ይሰራል። የተቀጣጠለ ሕይወት ባለበት ደግሞ ሰይጣን ይቃጠላል። አሜን። ሰይጣን ይመታል። አሜን። ሰይጣን ያፍራል። እድል ፋንታ አይኖረውም። አሜን። የጸጋ ነገር የሚቀጣጠልበት ሰው ጠላት የለበትም አልላችሁ። ጠላት አለበት። ጠላት እስከ መጨረሻው የሚቀጣጠልብን ነገር እንዳይቀጣጠልብን ነው አጀንዳው። እግዚአብሔር ግን በእኛ የለኮሰው ነገር በኢየሱስ ስም አይዳፈንም። አሜን። ምክንያቱም እንደነ ሐዋርያው ጳውሎስ ያሉ አገልጋዮች እግዚአብሔር የሰጠን ስጦታ ምን እንዲህ ስለሚፈልጉ እንዲቀጣጠል ስለሚፈልጉ፣ ስለዚህ ሐዋርያው በጢሞቴዎስ ውስጥ ያለውን እምነትን ነው እያቀጣጠለ ያለ። እንደገና በውስጥ ያለውን የእግዚአብሔርን ኃይል ምን ማድረግ እፈልጋለሁ? ማቀጣጠል እፈልጋለሁ። እንደገና እግዚአብሔር የሰጠን የምን መንፈስ? የፍቅር መንፈስ ደግሞ ምን እንዲቀጣጠል ምን አደርጋለሁ? እፈልጋለሁ። በተለይ ሳምንት ላይ ያቆምኩት ከእግዚአብሔር ዘንድ የተቀበልነው ይሄ የፍቅር መንፈስ ምን እንደሆነ በተወሰነ መንገድ ለማየት ሞክረን ነበርና ከእግዚአብሔር ዘንድ የተቀበልነው ይሄ የፍቅር መንፈስ ራሱ በዋናነት እግዚአብሔርን ምን የምናደርግበት ነው? የምንወድበት ነው። እግዚአብሔር የፍቅርን መንፈስ ሲሰጠን በዋናነት እርሱን እንድናፈቅርበት፣ እርሱን እንድንወድበት እግዚአብሔር የፍቅርን መንፈስ ምን አድርጎናል? ሰጥቶናል። ይህንን በደንብ አይተነዋል። ሁለተኛ ደግሞ ራሳችንን ምን የምንልበት የምንወድበት። እግዚአብሔር ይህንን የፍቅርን መንፈስ ሲሰጠን እሱን መውደድ ብቻ ሳይሆን ራሳችንንም ምን እንድናደርገው እንድንወደው። ምክንያቱም ሰው ዛሬ ራሱን ምን እያለ ስለሆነ እየጠላ፣ ራሱን እየረገመ፣ ራሱን እየሰደበ ስለሆነ በመንፈስ ቅዱስ የእግዚአብሔር ፍቅር የፈሰሰበት ግን እግዚአብሔርን በሚወድበት ልክ ራሱን ይወዳል፣ ራሱን ይቀበላል። ይሄ ከእግዚአብሔር ዘንድ የተቀበልነው የፍቅር መንፈስ ባህሪው ነው። ሁለተኛ ደግሞ ይሄ ሌላኛው ሐሳብ ደግሞ ራሳችንን መውደድ ብቻ ሳይሆን ራሳችንን ደግሞ በምንወድበት ልክ ደግሞ ባልንጀራችን ሌላውንም ደግሞ ምን የምንልበት የምንወድበት ነው። ከእግዚአብሔር ዘንድ የተቀበልነው የምን መንፈስ? የፍቅር መንፈስ። በነገራችን ላይ ከእግዚአብሔር ዘንድ የተቀበልነው የፍቅር መንፈስ ፍቅር በፍቅር ነው የሚያደርገው። አሜን ነው። ፍቅር በፍቅር ነው የሚያደርገው። እንደገና ደግሞ ዓለምን ራሱ ምን እንድናደርጋት? ዓለምን እንድንወዳት። ዓለምን እንድንወዳት ማለት እንዳትሳሳቱ። ለምሳሌ እግዚአብሔር ዓለምን ምን አድርጓል አይደለ? እግዚአብሔር ዓለምን የወደደው ዓለምን ምን ለማድረግ ነው? ለማዳን ነው እንጂ ዓለም የሚወደድ ነገር ኖሯት አይደለም። ነገር ግን እግዚአብሔር ግን በተፈጥሮ ወይም በባህሪው በማንነቱ
መጥራት ስለማይችል እግዚአብሔር ፍቅር ስለሆነ ዓለምን ከሁኔታዋ ውጪ ሆኖ ዓለምን ለማዳን ምን አደረጋ? ወደዳል። እኛም ደግሞ ዓለምን የምንወደው ዓለምን ለማዳን ነው እንጂ ዓለም ጋር የሆነ ነገር አለ ብለን አይደል። እኛ ዓለምን ስንወድ ዓለም እኛ ለወደድንበት ፍቅር ምላሽ ትሰጣናለች ብለን አይደለም። በክርስቶስ ፍቅር ነው የምንወዳት። ሰዎችን ለማዳን ነው የምንወደው። አሜን ነው። ያ ማለት ምን ማለት ነው? ኃጢአተኛን ምን አንልም፣ አንጸየፍም። ለምን ብለን ብንል እኛ ምን ስለነበረ ስፔሻል አይደለም። እግዚአብሔር እኛን በሚወድበት ልክ ሌላውን ምን ያደርጋል? በእኩል ነው የሚወደው። ልጁን ኢየሱስ ክርስቶስንም ደግሞ እግዚአብሔር እኩል ለሁሉም ከፍቅሩ ተነስቶ እንደሰጠው እኛም ዓለምን ይሄ የፈሰሰብን የእግዚአብሔር የፍቅር መንፈስ ዓለምን ለማዳን ብለን እንድንወድበትን ጭምር ምን አድርጎናል? ሰጥቶናል። በመቀጠል ደግሞ እግዚአብሔር ያፈሰሰብን የፍቅር መንፈስ አገልግሎትን እንድንወድ፣ ጥሪን እንድንወድ፣ ጸሎትን እንድንወድ፣ በእግዚአብሔር ቤት የሚደረጉትን ነገሮችን በሙሉ ከምን ተነስተን እንድናደርግ፣ ከፍቅር ተነስተን እንድናደርግ እግዚአብሔር ይህንን መንፈስ እንደሰጠን ትንሽ ዘርዘር አድርገን ተመልክተን ነበረ። ዛሬ ሁለቱን ሐሳብ አንስቼ ነው መጨረሰው እና አንድ በጣም ወሳኝ ቃል ስላለ እግዚአብሔር ከሰጠን ስጦታ ውስጥ የእምነትን ሰጥቶናል ይላል አይደል? የኃይልን ሰጥቶናል ይላል። ቅድም ባነበብኩላችሁ ላይ ይቀጥልና ደግሞ የምን መንፈስ? የፍቅር መንፈስ ሰጥቶናል ብሎ እንደገና በጣም የሚገርመኝ ራስን የመግዛት መንፈስ ይላል። እስቲ ከኔ ጋር ራስን የመግዛት መንፈስ በግልጽ ሁኔታ ስለሚያወራ ማለት ነው። እና እግዚአብሔር ከሰጠን ስጦታ ውስጥ ማለት ነው አስብ። አሁን ራስን መግዛት የሚለው ነገር በደንብ ያልታሰበበት ነገር። እኛ ቅዱሳን ደግሞ ምን ያህል እንደምንረዳውም አላውቅም፣ ምን ያህል እንደምናስተውለውም አላውቅም። እግዚአብሔር ግን የምን ስጦታ ሰጥቶናል? እስቲ አጠገባችሁ ጋር ያለው ራስን የመግዛት ስጦታ ተሰጥቷል። ራስ መግዛት የሚባል ነገር ስላለ ማለት አሜን። የሚገርመው ስለ እምነት ስናስብ እምነት የሚለውን ነገር ብዙ ጊዜ ከምን አኳያ ነው የምናየው? ከኃይል አኳያ ነው የምናየው። የኃይልም የሚለውንም ነገር ስናይ እሱም ልክ እንደዛው ምንድን ነው ኃይልን፣ ፍቅርንም ስናስበው ልክ እንደዛው። በተመሳሳይ ሁኔታ እምነትን ማኔጅ የምናደርግበት፣ ኃይልን ማኔጅ የምናደርግበት፣ ፍቅርን ማኔጅ የምናደርግበት ደግሞ ራስን መግዛት ተሰጥቶ። ምክንያቱም የቱንም ያህል እንመን ላመንነው እምነት ምን ያስፈልገናል? ራስን መግዛት ያስፈልገናል። የእግዚአብሔርን ኃይል ምን ብለናል? ተቀብለናል። ለተቀበልነው ለእግዚአብሔር ኃይል ምን ያስፈልጋል? ራስን መግዛት ያስፈልጋል። ፍቅርን ተቀብለናል። ለተቀበልነው ፍቅር ምን ያስፈልጋል? ራስን መግዛት። በሌላ አነጋገር እግዚአብሔር የሰጠን ስጦታ ከቁጥጥራችን ውጪ እንዲሆን አልሰጠን። ከቁጥጥር ውጪ የሆነ ምን የለም ስጦታ የለም። አእምሮን የሚያስጥል ስጦታ የለም። ራስን የሚያስክድ ስጦታ የለም። ዝም ብሎ የሚያሰክር ነገር የለም። ምክንያቱም ከእግዚአብሔር ዘንድ የተቀበልነው ስጦታ ራስን ምን ማለት ስለሆነ የመግዛት ስለሆነ ማለት ነው። ይሄ በተለይ ራስን የመግዛት የሚለው ሰልፍ ዲሲፕሊን ይለዋል፣ ሰልፍ ኮንትሮል ይለዋል። እንግሊዝኛው በብዙ መንገድ ነው የሚተረጉመው። ስለዚህ እግዚአብሔር ይሄንን ስጦታ ሰጥቶናል። ብዙዎች እምነትን ሊጠቀሙበት ይችላሉ፣ ፍቅርን ሊጠቀሙበት ይችላሉ፣ ኃይልን ሊለማመዱት ይችላሉ። ራስን መግዛት ላይ ነው ትልቁ ጥያቄ። እግዚአብሔር እምነትን በሰጠን ልክ፣ ኃይልን በሰጠን ልክ፣ ፍቅርን በሰጠን ልክ እግዚአብሔር ራስን የመግዛትን ስጦታ ምን አድርጎናል? ሰጥቶናል። ራስን መግዛት የሚባለው ነገር እንደቀላል እንዳታዩት።